ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማረክ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እንናርክ ሲል እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አው እንደ ልዩ ልዩ ደስታ መቁጠር አለ። አው መሃሉስ እናንተን ለማጥራት በእናንተ ሕይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ሕይወት ላይ ምንድን ነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ሕይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከሕይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነት የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ሕይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋለህ። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር በአንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብን። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ። ታዲያ ምንድን ነው ማድረግ አለብን? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ሊሄድ ሲል ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት አለው። ጌታ ኢየሱስ ጸጥ ብሎ ጨረሰው። በእሱ ጽናት እኛ ተወለድን። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ጌታ ኢየሱስ ክርስቶስ ለዚህ በጣም ምሳሌያችን። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ ከመከራ ያለ ጣር ነው። ጣር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለው ደስታ እኛን ያይናል። ታገሰ። ከዛስ በሰማያት በግርማው ቀኝ። ልዩ ልዩ መከራ ሲደርስባችሁ ልዩ ልዩ መከራ አለ። ታገዙ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር ይወርዳል። ላይ ቀንና ሌሊት ይፈራረቅብሃል። በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት፣ ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው።
አፈሩን መታ ያደርገዋል። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው ይላል። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠር። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። መከራ ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። ቆዩ እዛ ውስጥ ትዕግስት በእናንተ ሥራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን፣ ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል ዕድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ ዕድሜ ያልቃል። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን። ፍጹማንና ምሉዓን የሚለው ቃል ከፐርፌክሽን ጋር የተያዘ ለእግዚአብሔር የሚቀርብ መስዋዕት፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የኔ ነው የሚለው መስዋዕት ፍጹም ነው፣ እንከን አልባ ነው። እግዚአብሔር ይገባኛል የሚለው እኔም ለእግዚአብሔር ይገባዋል ብዬ የምሰጠው ማለት ነው። ይሄ በእናንተ ዘንድ እንዲገኝ ለእግዚአብሔር የሚገባ እንድትሆኑ፣ ፐርፌክት እንድትሆኑ፣ ከእግዚአብሔር ፍላጎት ጋር እኩል ፊት እንድታረጉ ትዕግስት በእናንተ ሥራውን ይፈጽም። በአንድ ቀን አዳር ምንም ነገር ወደ ፍጽምና አይመጣም፣ እንደምታውቁት ነው። በተለይ እኛ እስቲል እየተሰራን ነው፣ እየተሰራንም እንቀጥላለን። አንድ ሰው ሩጫ የጀመረ ቀን ምናልባት ጥቂት ሊሆን ይችላል ሊሮጥ የሚችለው። በትሬኒንግ ብዛት ግን ሰውነቱን አስለምዶ የሆነ ነገር አቺቭ ማድረግ ብቻ እኮ አይደለም፣ መሻለም ደረጃ ይደርሳል፣ ፐርፌክት ይሆናል። ይሄ ግን የላይፍ ታይም ትሬኒንግ ሊጠይቅ ይችላል። ፔሸንስን፣ ትዕግስትን ያዕቆብ ያስቀመጠው ከዚህ አንጻር ነው። በእነሱ ዘመን ሩጫዎች ስለነበሩ፣ ውድድር ስለነበረ፣ ትግል ስለነበር በአንዴ አይመጣም። ነገሩ ላይ ግን ፊት እንዲያደርጉ እንዲገጥሙ በጣም እልህ አስጨራሽ በሆኑ መንገዶች መካከለው በትዕግስት እንቅልፍን ትከለክላለህ፣ ምቾትን ትከለክላለህ፣ አፒታይትን ታስተካክላለህ። ምናልባት በጊዜው እማትፈልገውን ነገር ታደርጋለህ። ብጥብጥ ያደርገዋል የህይወትህን ፕሮግራም። ለምን? ፐርፌክት ለመሆን። ይሄንን ስታደርግስ ትዕግስት ይፈልጋል። ካልታገስክ ፍጽምናው ምሉእ መሆኑ አይመጣልህ። ከላይ ላይ የምትቀንሰው ነገር ይበዛል፣ የምትተወው ነገር ይበዛል፣ የምትጨምረው ሌላ ነገር አለ። ይህንን ሁሉ የምታደርገው ግን ፍጹም ለመሆን። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን፣ ነገሩ የሚመጣበትን መንገድ ግን አንፈልገው። ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁ? ጌታ ሆይ እንደማልችል ታውቀዋለህ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ 12 ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ 12 ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ፣ እኛስ
መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። መነሳንስ ዝም ብሎ ይዞራል እንዴ? መመረቅ ከፊት ካለ እችን መታገስ ፔሸንስ። ክርስትናም ናቹራል ነው። ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው እንደዚህ አይነት ነገር መሬት ላይ የለም። እንደዚህ ኮፍያ ዋው የለም። ክርስትና ዋው ይጠፋባል። ዋው ራሱ ይጠፋባል። ፊደል ያጣላፍ እና እግር ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ተፈረጠማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታለህ። አየህ፣ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው። አቋምህ ያጥንት ስትራክቸር የኢየሱስ አይነት ነው። የምትወደውና የምትጠላው የሱ አይነት ነው። ለምን? ትዕግስት ስራውን ፈጽሟል። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያረግብ የማይፈራህ መሆን አለበት። አሁን ተአምር ባረግ በእጁ ይጠፋብኝ ይሆን? ዝና ጥርግ አድርጎ ይወስደው ይሆን? ገንዘብ በሰጠው ሀብት ይወስድ? አይፈራህም። ማቹር ካረክ የአንድ ዓመት ሕፃን ልጅ ድክ የሚል ሕፃን ልጅ አምጥተህ ውጣ ይወጣል? አይወጣም። እጅ ጭነህ ብትጸልይለት ይወጣል? አይወጣም። በኢየሱስም ውጣ ብትለው ይወጣል? አትፍሩኝ፣ አይወጣም። ይሄ ልጅ እንዲወጣ ምንድነው ማድረግ ያለብኝ? ማሳደግ። እያበላሁ እያጠጣሁ በ15 ዓመቱ ሲመጣ 2 ደረጃ ባንድ ይወጣል። እድገት የሚፈታው ነገር ብዙ ነው። ቸርች ውስጥ እደጉ። ልጆች ሆናችሁ አትመኩ በልጅነታችሁ። እውነቴን ነው የምነግራችሁ። ሰው እንዴት ኢንፋንት ክርስቲያን ሆኖ እንዴት ይመካል? ይገርመሃል። እኔ አይባልም። መሞት አለብኝ እኔ፣ ክርስቶስ በእኔ ወደዚህ መምጣት አለ። ክርስቶስን እንደዚህ አልተማራችሁትም ይላል እግዚአብሔር ቃል። አየህ፣ ክርስቶስ እንደዚህ አልተማርከው ማለት አንተ ሌላ ተማርከዋልና አፈራርሶብህ እግዚአብሔር ክርስቶስን አስተምሯል። መንፈስ ቅዱስ ልክ የሆነ ነገር ልታረግ ስትመጣ ክርስቶስ እንደዚህ አልተማርከው ይልሃል። ከዛ የሆነ ቀን ክርስቶስ እንደዚህ አልተማርከው፣ ከዛስ አይልህም። አንተ ነው የምትለው እንዲህ አልተማርኩትም ትላለህ። ስትበስል ስታድግ ያንተ ይሆናል። መካሪ ነጋሪ አትጠብቅም፣ ራስህ ታደርጋለህ። ፍጹማን መሆን አለባችሁ። ፐርፌክት ምሉአን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ይሄንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል። ትህትና ሂዩሚሊቲ ውስጡ አለው። ትሁት መሆን አለው። ሰጥተህ ነው የምትቀበለው። እድሜ ተከፍላለህ፣ ብርሃን ይሰጥሃል። ቁጭ ብለህ አይን እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጥሃል። ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተ ስለማትችለው ነው በነፃ ይሰጣል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብህ። አሜን በሏ። እውነቴን ነው የምላችሁ። ከ5 ዓመት በኋላ ምድሪቱን ሲስተሙን ቻሌንጅ የሚያደርግ ትውልድ ያስፈልገናል። ቸርች እየመጣ መሄድ ብቻ ሳይሆን ሲስተም ቻሌንጅ ማድረግ የሚችል ራይቸስ የሆነ አቋም የማይቀይር በደረሰበት ቦታ በሙሉ በክርስቶስ የማያፍር ነኝ የሚል ክርስቲያን ነኝ የሚል በጌታ ነኝ ፕራውድ የሚያደርግ። ይሄ ግን ዝም ብሎ እንደማይመጣ አውቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተከልም። አጠገብ እንክርዳድ ይበቅላል እንጂ እላይ ላይ ስንዴም እንክርዳድም ይበቅላል የሚል ቃል የለም። ስንዴውን ከእንክርዳዱ ጋር እንዳትነቅሉት የሚለው ጎን ለጎን ነው። ባይዘው እላዩ ላይ አይደለም። ሁለት በአንድ አይበቅልም። አጠገብ ለአጠገብ ነው ይበቅላል። እላይ ላይ እንክርዳድ በዚህ በኩል ስንዴ በዚህ በኩል የሚባል ሁለት አይደንቲቲ የለም። ባይዘው ስንዴ የሚመስል እንክርዳድ ሊሆን ይችላል እንጂ ስንዴ አይቀላቀልም። የክርስቶስ ሕይወት ሚክስ አያደርግም። እስቲ አሜን በሏ። የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያቋል። በጌታ ነው ትባላል። ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ይላል። እኔ ነኝ። ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው? ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ። ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም።
እሱ የሚያኮራ ነው። እንዴት ነው የማፍረው? በሱ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይህንን ማን ነው የሚሰራው? ትዕግስት። ፔንፉል ነው፣ ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃልባቸው ሁለተኛ ጢሞቴዎስ ነው። የመጀመሪያ ለምን? ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ ነው ሲሰራ የከረመው እና የመጀመሪያ ነው። የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክት ሁኑ መጽሐፍ ነው የሚለው። ለምን? እንዴት ነው መሆኑ? በሂደት